ቤተ ክርስቲያን በየማይረጋችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እልል እያልን እንዘምራለን።
ውስጣችንን ግን እግዚአብሔር ያውቃል። የሚያቅብልን ያልገለጠብን መድኃኔዓለም ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር እናመስግኑ። ያየብንን ያላሳየብን፣ የሚያውቀውን ያልነገረብን፣ የነገርነው ለሌላ ያላወራብን፣ ኃጢአት ገመናችን የሸፈነልን የድንግል ማርያም ልጅ ክርስቶስ ስሙ የተመሰገነ ይሁን። እንጂማ ከጳውሎስ የከፋ ብዙ ማንነት አለን። አያችሁ፣ በደማስቆ መንገድ ክርስቲያኖችን ሊገል እየሄደ በነበረበት ሰዓት አምላካችን እግዚአብሔር ተናገረው። በሰማዩ ነው ተናገረው። ሳውል ሳውል ለምን ታሳድደኛለህ አለ። ጌታዬ ምን ላድርግ አለ። ምን ላድርግልህ አለው። መጥተው አያችሁ፣ በብርሃን በእውቀት በጥበብ ጳውሎስን መጥተው ክርስቶስ ጳውሎስ ከፈረሱ ወደቀ። አይኑ ለ3 ቀን ታወረ። በ3ኛው ቀን አይኑ ሲገለጥ የክርስቶስ የወንጌል ብርሃን በልቡ ላይ ተተከለ። ከዚህ በኋላ ጳውሎስ ወደ ቤተክርስቲያን ተመለሰ። ወንጌልን ተሸክሞ ከሚሳደዱት ሐዋርያት ጋር መሰደድ ጀመረ። ለሉላችሁ አመስግኑ። ተወዳጅ ክርስቲያኖች እንኳን አደረሳችሁ። አንዳንድ መልእክታት በመካከል እናስተላልፋለን። አሁንም በድጋሚ እናገራለሁ። ሞባይላችሁን ልጆቻችሁን እያያዛችሁ፣ ሀብት ንብረታችሁን ቦርሳችሁን እያያዛችሁ የቅዱስ ጴጥሮስ የቅዱስ ጳውሎስ እንዲሁም የአቡነ ገብረ መንፈስ ቅዱስ ረድኤት በረከት በሀገራችን በኢትዮጵያ በዚህ በተሰባሰብነው ላይ ለዘላለም ጸንቶ ይኑር። ለሉላችሁ እግዚአብሔርን አመስግኑ። እንኳን አደረሳችሁ። እንደ ቅዱስ ጳውሎስ መመለስን፣ እንደ ቅዱስ ጳውሎስ አማኝነትን፣ እንደ ቅዱስ ጳውሎስ የእግዚአብሔር ምርጥ ዕቃ መሆንን በዛሬው ዕለት ከሐዋርያት በረከት አድሎን ሁላችንም የተመረጠ ዕቃ እንዳደረገን እስቲ አምላካችን እግዚአብሔር እንለምነው። እስኪ እንጸልይ። የተወደዳችሁ ክርስቲያኖች እስኪ ደስ ይበለን። በኢትዮጵያ ኦርቶዶክስ I'm
እሺ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን መሀሉን ክፍት እንድታደርጉት የእግዚአብሔር ስም እናሳስባለን። ሊቃውንቱ ወሬው የሚያቀርቡበት ቦታ ስለሆነ የቃል ኪዳኑ ታቦት ዙሮ መጥቶ አሁን ስለሚቆሙ ይህንን መካከሉን ክፍተት እንድታደርጉልን በእግዚአብሔር ስም እናሳስባለን። ይህንን መሀሉን ክፍት አድርጉልን፣ መሀሉን ክፍት አድርጉልን። ሊቃውንቱ ቁመው ወሬው የሚያቀርቡበት ስለሆነ የቃል ኪዳኑ ታቦት አሁን የመጨረሻው ሶስተኛው ስለሆነ ስለዚህ ይህንን መካከሉን ክፍት እንድታደርጉት ወደ ዋሻው እንድትገቡ ከላይ ያላችሁ እባካችሁ ክቡር አባታችን መጋቤ ሃይማኖት ሁሌም የሚያሳስቡት ነገር ነው። ሕፃናት